ሰላም ዛሬ ደግሞ ወደ ተዋለ ቪዲዮ ተመልሻለሁ። ዛሬ መጀመሪያ ቪዲዮ እንደመሆኑ መልክ ተምብሌል ላይ እንዳያችሁ ጉዞ ወደ አዲስ አበባ ነው። ዛሬ ደግሞ ከጋምቤላ ተነስተን ወደ አዲስ አበባ ምን ይሄድ ይሆናል። ሙሉ ቪዲዮን ደግሞ መከታተላችሁ እንዳረሱ እናም ደግሞ ያበረታታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ይመቻችሁ። አሁን ደግሞ ልብሴን ለብሼ ጫማ ብቻ አለበስኩም እንጂ ልብሴን ለብሼ ምናምን ጨርሻለሁ። መኪና የጠበቁ ነው። መኪና እስከሚመጣ ድረስ መኪና ሲመጣ ደግሞ አሳያችኋለሁ። እናንተ ደግሞ እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ጋይሶች ቡና ደርሻለሁ። ኤርፖርት ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ጋይሶች። አሁን ደግሞ ቼኪ ምናምን አድርጌ ጨርሼ ተቀምጬ ነበር። አሁን ደግሞ ሽንት ቤት መጥቻለሁ። ከዚያ እዛ ደግሞ ሰው ማአት ስለነበረ እዚህ ነው መጥቼ የቀረስኩት። ሰው ማአት ስለነበር ሽንት ቤት መጥቼ የቀረስኩት ኒጋ ያበደ እና አሁን ምርጥ ቭሎግ እንደሚሆን ተስፋ አደርጋለሁ። እናንተ ደግሞ እኔን አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ይመቻችሁ። ወደ አየሩ ደግሞ ስገባ አሳያችኋለሁ ጋይሶች። ይኸውና አሁን ደግሞ እየሄድኩ ነው። ደርሻለሁ ቦታው ላይ። ይኸውና አየሩን እያያችሁ ነው። ጌንግ ደብሊው ኮመንት ላይ ደግሞ ደብሊው እያላችሁ እየሄድኩ ነው። የሆነ ጋይሶች እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ ነው የምላችሁ ጊዜ። አየሩ ደግሞ ይሄን ይመስላል። ትልቁ ነው የመጣ ደግሞ በዛ ላይ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁሉ ጊዜ ነው የምላችሁ። የሆነ ይሄን ይመስላል ኤርፖርት ቦታ ይመስላል ኤርፖርት ቦታ። በመውጫ አካባቢ የተቀመጣችሁ መንገደኞቻችን ልትረዱን በሚገኙ ላይ የጣፎ መመሪያው ለመፈጸም የማስና ፈቃደኛ ያልናቸው መንገደኞቻችን የበረራ አስተናጋጆች aboard Ethiopian Airlines, a member of Star Alliance. Please put your hand baggage in the overhead compartment or under the seat in front of you. To ensure your safety, we request passengers seated by the emergency exit to read the exit row instructions card taken by your seat carefully. If you are not willing to... Ladies and gentlemen, welcome aboard Japan Airlines member Australia flight number 8138 to Addis Ababa. We are honored that you have chosen to fly with Japan Airlines, Virgin America-based airline for the 8th consecutive years. My name is Lydia. I'm the messenger of this flight. Together with Captain Yosemite and Later crew, we are here to ensure you have a safe and enjoyable journey. I would like to extend a warm welcome to our Sherwomen's members and Starlines passengers. The flight time to Addis Ababa will be 1 hour and 5 minutes. And we shall be boarding at an altitude of 25,000 feet. Should you require any assistance during the flight, please do not hesitate to contact the member of the crew. Use of power bank or board is strictly prohibited on Japan Airlines flights. In addition, if you are carrying lithium-ion batteries and any electronics with lithium-ion batteries, kindly store them under your seats. ክቡራትና ክቡራን አሁን በበረራ ላይ ስለሚወሰዱ ጥንቃቄዎች የበረራ አስተናጋጆች የሚያሳዩትን በጥሞና እንድትከታተሉ እንጠይቃለን። መቀመጫ ቀበቶችን ለመጣበቅ የቀበቶውን ጠፍጣፋ ብረት ከሌላኛው ጎን ዘለበት ታስገቡት። ቀበቶ በልካችሁ መጥበቁን አረጋግጡ። ለመፍታት ደግሞ ማጠፊያውን ስታነሱት ቀበቶ ይሁን እያኮበከበ ነው። ተከታተሉን። እያኮበከበ ነው እና አሁን ደግሞ
ደግሞ ስገባ ልቀርጽላችሁ ብዬ ሰው ማለት ስለነበረ ለሰውም ሴፍቲ ብዬ አልቀረስኩም። እናንተ ተከታተሉኝ እናንተ ብቻ እስከ መጨረሻ ቪዲዮ ድረስ። እናም ደግሞ የመጀመሪያ ቪዲዮ ነው። ኢንትሮ ላይ አይታችኋል። ስገባ ጅማሬ ላይ አይታችኋል። የመጀመሪያ ቪዲዮ ነው። የመጀመሪያ ቪዲዮ ነው አይታችኋል። ይመቻችሁ እናንተ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የውና አሁን ልንነሳ ነው። ከባድ ስፒዱ በጣም ከባድ ነው። ተከታተሉ። እያኮበኮበ ነው። ከባድ የውና ተነሳ ተነሳ የጋምቤላ ተፈጥሮ ትንሽ አረንጓዴ ነው በጣም። ተነስተናል ጋይሶች። ዝናብ የዘነበ ስለነበር ዳመና ነው፣ ብዙም አይታያችሁም። አሁን ከደመና ወጥተን ንጹህ ቦታ ላይ ስንደርስ አሳያችኋለሁ። እስከዛ ድረስ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንደረሱ። ይመቻችሁ።
ሰብስክራይብ ደግሞ አድርጉ። ቪዲዮ እስከ መጨረሻ ድረስ እስከ እንትን አሊጋ እስከሚይዝ ድረስ ነው የቪዲዮ። እስከዛ ድረስ ደግሞ እናንተ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። በቃ አሁን ይኸውና አሁን ልናርፍ ነው። ይኸው አሁን ልናርፍ ነው በቃ ደርሰናል። ገባኝ 3 2 1 ስፒዱ ሌላ ታሪክ በኢየሱስ ክርስቶስ ስፒዱ ሌላ ታሪክ ነው። በጣም አዲስ አበባ ላይክ ሰብስክራይብ ያደርጋችሁ። አሁን አዲስ አበባ ኢትዮጵያ ቦሌ ዓለም አቀፍ አየር ማረፊያ ደርሰናል። ሰዓቱም ከቀኑ 6 ሰዓት ከሩብ ነው። ይመቻችሁ። ለነፋችሁ ጥንቃቄ ሲባል ተወዳጅ ቆዩ የሚለው መልዕክት እስከሚደርስ ድረስ በተቀመጣችሁ እንድትቆዩ እንጠይቃለን። አልጋ እስከሚይዝ ድረስ ነው ቪዲዮ። ከአውሮፕላን ከመውረዳችሁ በፊት ምንም ዕቃ አለመግዛታችሁን ተረጋግጡ። እናስታውሳችሁ እንወዳለን። እና ጋይሶች አረፍን፣ በቃ ዘርፈናል። ደስ የሚል ጉዞ ነበር ያለው። ሙሉውን ቪዲዮ ያያችሁ ደስ የሚል ጉዞ ነበር ያለው። ይመቻችሁ። ይኸውና ደርሰናል። ቦሌ ኢንተርናሽናል ኤርፖርት ደርሰናል ጋይሶች። ይኸውና እያያችሁ ሰናል ጋይሶች አርፈናል። ይኸውና ይመቻችሁ። ይኸውና ኤርፖርት ደርሻለሁ ጋይሶች፣ አሳያችኋለሁ ኤርፖርት ውስጥ ላይ። ይመቻችሁ። ጋይሶች ይኸውና ደርሻለሁ። ይሄ ደግሞ ማሻንታሽ ሻንጣ የሚይዝበትን የምገፋበትን እንትን ነጋ የሚልኩ ነበር። ከዛ ይሆና እዚህ ጋር ደግሞ አገኘሁትና እምቢ አልወጣ አለ። አልወጣ መጨረሻ ላይ ወጣልኝና አዙሬው በቃ እየገፋሁት ሄድኩ። አሁን ደግሞ መኪና የጠበቅን ነው። መኪና እስከሚመጣ ድረስ ቦሌ ኢንተርናሽናል ኤርፖርት ነው ያለው። መኪና እስከሚመጣ ድረስ የጠበቅኩ ነው። ጋይሶቹ እና መኪና የጠበቅን ነበር። አሁን መኪናው እየመጣ ነው። ተከታተሉ። አዲስ አበባ ገብተናል ይላል። ጋይሶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ተከታተሉ። እና መኪና የሚገርም ድሮ ማለት ነው ከዚህ ከቦሌ 22 የታክሲ ኤሌክትሪክ መኪና ቻርጅ የሚደረግበት እዛ ወደ የመኪኖቹ የቴሌ ነው። በቴሌ ቻርጅ
አድርጋለች። እሺ እዚህ አጠገብ ያለው ደግሞ አዲስ አበባ አዲስ አበባ ስቴዲየም ለምን እንደሆነ ታውቃለህ? ያ ኢምፔሪያል ሆቴል ነው። በሱ የተነሳ ኢምፔሪያል በዚህ ጋር ወደዛ ስትሄድ ገርጂ ነው። በዚህ ወደዛ ገርጂ ነው። ወደዚህ አሁን እኛ ወደምንታጠፍበት 24 ነው። የ24 ልጆች ነፍሰ በላ ናቸው፣ ከባድ ናቸው በፍቅር እንጂ በእምነቱ የቄራ ልጅ ምናምን ሲባል ሰምታታል። ይሄኛው 3 ኮርፖሬሽን አለ። ቢዲ ይባላል ቢልዲንግ ዲዛይን እና ኮንስትራክሽን ሱፐርቫይዝ የሚያደርግ። ቲሲዲ ያለ ትራንስፖርት ኮንስትራክሽን ዲዛይን ኤንድ ሱፐርቪዥን። ይሄ ደግሞ ውሃ ስራዎች። የሶስቱ ኮርፖሬሽን ዋና ቢሮ ይሄ ነው። ዋና ሶስቱም ግን የራሳቸው ቢሮ አላቸው። ውሃ ስራዎች ቃሊቲ ያለው ብራንች ዋናውም እዚህ ነው። የውሃ ስራዎች የቲሲዲ ሜክሲኮ ነው። የቢዲ ደግሞ ንፋስ ስልክ ነው። ሌላ መንገድ ምን ልንገርሽ እያለቀ ነው። አሁን እየተገነባ ነው። በቲቪ ላይ እኮ ረዥም ዓመት አምቦራጭ ጋይሶች፣ አሁን ደግሞ ከጋምቤላ ተነስቼ አዲስ አበባ ገብቻለሁ። ነገር ግን መኪናው ብዙም አልቀረስኩላችሁም። ሆቴል ነው የያዝነው። ላሳያችሁ። ይሄ ነው ሆቴሉ። በቃ መቻችሁ። በሌላ ቪዲዮ ደግሞ እስከምንገናኝ ቸር ሰንብቱ።